የዓለም ኢኮኖሚ የህይወት ደም የሆነው ነዳጅ በነጋዴዎች በታንከር መርከቦችና በማጣሪያ ተቋማት ውስጥ ሲዘዋወር ይታያል። ዋጋው እንደ ባህር ማዕበል ሲነሳና ሲወድቅ ይታያል። በአሁኑ ወቅት በሆርሙዝ ሰርጥ ላይ ያለው ውጥረት የአቅርቦት መንገዶችን በማወኩ ምክንያት በዓለም ዙሪያ ከፍተኛ ድንጋጤ ተፈጥሯል። ዋጋውም በከፍተኛ ሁኔታ ንሯል። ቀውሱ ከመጀመሩ በፊት የዓለም አቀፍ የነዳጅ ዋጋ መለኪያ የሆነው ብሬንት ክሩድ በአንድ በርሜል $70 አካባቢ የነበረ ቢሆንም አሁን ግን $100 አልፏል። ነገር ግን ይህንን ዋጋ በትክክል የሚወስነው ማን ነው? ለምንስ በዕለት ተዕለት ህይወታችን ላይ ይህን ያህል ተጽዕኖ ያሳርፋል? ለዚህ ሁሉ ጥያቄ ምላሹ የሚገኘው በነጋዴዎች እጅ ነው። ከለንደን እስከ ኒውዮርክ፣ ከሲንጋፖር እስከ ቶኪዮ ባሉ የገንዘብ ማዕከላት ውስጥ የተቀመጡትና ንቁ አይን ያላቸው ባለሙያዎች የገበያው የልብ ትርታ ናቸው። እነዚህ ነጋዴዎች ድፍድፍ ነዳጅን ከሁለት ዋና ዋና ምንጮች ይገዛሉ። አንደኛው ነዳጅ አምራች ከሆኑት ሀገራት ሲሆን፣ ሁለተኛው ደግሞ በዓለም ዙሪያ ባሉ የነዳጅ አምራቾች ላይ ድርሻ ካላቸው ግዙፍ የኤነርጂ ኩባንያዎች ነው። አንዴ ድፍድፍ ነዳጅ ከተገዛ በኋላ ወደ ነዳጅ ማጣሪያዎች ይሸጣል። እነዚህ ማጣሪያዎች ጥቁሩ ወርቅ ወደምንጠብቃቸው የተለያዩ የነዳጅ አይነቶችና ቁሳቁሶች የሚቀየርባቸው የኢንዱስትሪ የልብ ትርታዎች ናቸው። ስለ ነዳጅ ዋጋ ስናወራ አብዛኛውን ጊዜ የምንጠቅሰው በዓለም ዙሪያ ያሉ ነጋዴዎች እንደ መመሪያ የሚጠቀሙበትን ቤንችማርክ ወይም ወጥ የሆነ የማጣቀሻ ዋጋን ነው። በዓለም ላይ 3 ዋና ዋና የዋጋ መለኪያዎች አሉ። አንዳቸው ካንዳቸው ያላቸው የዋጋ ልዩነትም አብዛኛውን ጊዜ ከ50 እስከ $10 አይበልጥም። አንደኛው ብሬንት በሰሜን ባህርና በአፍሪካ የነዳጅ አምራቾች ላይ የተመሰረተ ሲሆን በዓለም አቀፍ ደረጃ በሰፊው ጥቅም ላይ የሚውልና ተአማኒነት ያለው መለኪያ ነው። ዌስት ቴክሳስ ኢንተርሚዲየት የሚባለው ደግሞ በመላው አሜሪካ ከሚመረተው ነዳጅ ጋር የተያያዘ ነው። ዱባይ ከሲውዝ ቦይ በስተ ምስራቅ ለሚመረት ነዳጅ እንደ ዋና መለኪያ ያገለግላል። ነጋዴዎች ነዳጅን የሚገበያዩት በትክክለኛው የመለኪያ ዋጋ ላይ ብቻ አይደለም። ይልቁንም እንደ ነዳጁ ጥራት፣ እንደ መገኛ ቦታውና እንደ ግብይት ሰዓቱ የራሳቸውን ትርፍ ለማግኘት ሲሉ በዋጋው ላይ ጭማሪ ወይም ቅናሽ ያደርጋሉ። እያንዳንዱ ዝውውርም ከፍተኛ ትርፍ ለማግኘት ታስቦ የሚደረግ ስሌት ነው። ይሁን እንጂ መለኪያዎቹ ራሳቸው ቋሚ አይደሉም። ዋጋቸው በ3 ኃይለኛ ግፊቶች ሳቢያ ይዋዥቃል። የኢንዱስትሪዎች ፍላጎት፣ በዓለም ላይ የሚከሰቱ ክስተቶችና ከሁሉም በላይ ደግሞ በገበያ ላይ ያለው ትክክለኛው የነዳጅ አቅርቦት ናቸው። አሁን በመካከለኛው ምስራቅ ያለው ግጭት እጅግ አሳሳቢ የሆነውም ለዚህ ነው። በባህረ ሰላጤው ሀገራት ያለው ምርት ተቋርጧል። በጠባቡ የሆርሙዝ ሰርጥ በኩል የሚደረጉ ጉዞዎችም በከፍተኛ ስጋት ውስጥ ወድቀዋል። ለዚህም ምላሽ ለመስጠት ሀገራት ጫናውን ለማቃለል ሲሉ አከማችተውት የነበረውን ስልታዊ ነዳጅ ወደ ገበያ ያወጡት ይገኛሉ። ሆኖም የችግሩ ነጸብራቅ ከቀጠናው አልፎ መላውን የዓለም ኢኮኖሚ እያወከው ይገኛል። ድፍድፍ ነዳጅ ወደ ማጣሪያ ከደረሰ በኋላ ደግሞ የማጣራት ሂደት ይጀምራል። በከፍተኛ ሙቀትና ግፊት አማካኝነት ወፍራሙ ፈሳሽ ተሰባብሮ ወደ ተለያዩ ጠቃሚ ምርቶች ይቀየራል። እኛ የምንነዳቸው መኪኖች የሚንቀሳቀሰው በቤንዚን ነው። የጭነት ተሽከርካሪዎችን፣ መርከቦችን የሚመግበው ናፍጣ ነው። አውሮፕላኖችን ወደ ሰማይ የሚያነሳው የአቪዬሽን ነዳጅ፣ እንዲሁም ፕላስቲኮችን፣ ማዳበሪያዎችንና በርካታ የዕለት ተዕለት ቁሳቁሶችን ለመስራት የሚያገለግለው ኬሚካሎች ይወጡበታል። በዚህ ጊዜ ነጋዴዎች ድጋሚ ጣልቃ ይገባሉ። እነዚህን የተጣሩ ምርቶች ከማጣሪያዎቹ በመግዛት ለኩባንያዎች፣ ለመንግስታትና ለአከፋፋዮች ይሸጣሉ። እነዚያ ገዢዎች ደግሞ ምርቱን ከነወጪው ጭምር ለኛ ለዋና ተጠቃሚዎች ያስረክባሉ። እዚህ ጋር ነው እንግዲህ ሰንሰለቱ የእያንዳንዱን ሰው ኪስ መንካት የሚጀምረው። ኩባንያዎች የሚከፍሉት ዋጋ ሲጨምር፣ ቀጥሎ ያሉት ነገሮች ሁሉ ዋጋቸው ይከተላል። በማደያዎች ያለው የነዳጅ ዋጋ ይወደዳል። የአውሮፕላን ትኬት ይንራል። በፋብሪካዎች የሚመረቱ ዕቃዎች ዋጋቸው ይጨምራል። ባጭሩ የምንገዛው እያንዳንዱ ምርት ዋጋው በጥቂቱ ቢሆን መጨመሩ አይቀርም። ባጭር አነጋገር የነዳጅ ዋጋ በነጋዴዎች ስክሪን ላይ የሚታይ የራቀ ቁጥር ብቻ አይደለም። የዘመናዊ ህይወታችን ዋጋን የሚወስነው ይኸው የማይታይ እጅ ነው። ስለዚህ በሚቀጥለው ጊዜ መኪናው ውስጥ ነዳጅ ሲሞሉ ወይም የአውሮፕላን ትኬት ሲቆርጡ እነዚያን ነጋዴዎች የዋጋ መለኪያዎችን፣ በጭንቅ ውስጥ የሚጓዙ ታንከሮችንና ሌት ተቀን የሚሰሩ ማጣሪያዎችን ያስታውሱ። ነዳጅ በኢኮኖሚው የደም ስሮች ሁሉ ውስጥ በሚፈስበት በዚህ ዓለም ውስጥ ዋጋው የዜና ርዕስ ብቻ ሳይሆን ሁላችንም የምንጓዝበት የህይወት ምት ጭምር ነው።